በፍጹም በምንም ታምር ፍቅረኛህም ሆነች ሌላ ሴትን መጠየቅ የሌለብህ ጥያቄ። የምሬን ነው የምልህ። ለቁም ነገር ብታስባት ራሱ ከህይወትህ ታጣታለህ። ስለዚህ ሴት ልጅ እነዚህን ጥያቄዎችን እንዳትጠይቃት፣ እነዚህ ነገሮችን እንዳትላት። በቃ ልትደብራት ትችላለህ። ከዛ በኋላ ላታወራ ትችላለች። የሆነ ቀስ በቀስ ከህይወቷ ልታስወጣ ትችላለች። ስለዚህ እነዚህን ጥያቄዎች እንዳትጠይቃት፣ እነዚህ ነገሮችን እንዳትላት። አንደኛ ላይ ይሄኛውን ያስቀመጥኩት በምክንያት ነው። ይኸውልህ ከኔ በፊት ስንት ፍቅረኛ ነበረሽ? ይኸውልህ አንተ አያገባህም። ገባ? ስለ ትላንትና ህይወቷ አያገባህም። ስለዚህ አትጠይቅ። ዛሬ ላይ ነው ህይወቷ ውስጥ ያለኸው። ስለዚህ እሷ ራሷ ትነግርሃለች። በወሬ መካከል የሆነ ወሬ ያነሳዋል። የሆነ ቀን ላይ ራሷ ትነግርሃለች እንጂ እንዳትጠይቃት። የሆነ ለመጠየቅ አትጣደፍ። እንደዚህ አይነት ጥያቄ ረጋ በል፣ ችኩል አትሁን። ገባ? ሜቢ ማስታወስ የማትፈልገውን ታሪክ ልታስታውሳት ትችላለህ። ሙዷን ልታጠፋ ትችላለህ። ስለዚህ ስላለፈው ፍቅረኞቿ እንዳትጠይቃት። ሁለተኛ፣ ይሄኛው በጣም ከባዱ ነው። ወላ ብሎክ ልታረግ ትችላለች። ስለዚህ ተጠንቀቅ። ለመጀመሪያ ጊዜ ወሲብ ያደረግሽው መቼ ነው? ምን አገባክ? እንደዚህ አይነት ጥያቄ አትጠይቅ። ገባ? የሆነ የመጣህበት አላማ ሌላ እንዲመስል ነው የምታረገው። ፍቅረኛም ከሆነች እንደዚህ አይነት ጥያቄ እንዳታቀርብላት። ቅድም እንዳልኩ አንደኛ ላይ እንደነገርኩ ወሬ ያወራሹ በመሃል ተነስቶ ራሷ ካወራች እንጂ እንዳትጠይቃት። በቃ በፍጹም የማይደረግ ነገር ነው። የምር የሆነ ትደብራታለህ። ገባ? የሆነ ያለፈ ታሪክ አትፈትፍት። ዛሬ ላይ ነው ህይወቷ ውስጥ የመጣው። ስለዚህ ዛሬን ኑረው። ገባ? አብረሃት ተደሰት፣ ጊዜ አሳልፍ እንጂ የትላንትና ታሪክ ውስጥ የሆነ የማይመለከትን አትነካካ። የሚመለከትህ ከሆነ ደግሞ ራሷ ትነግርሃለች። የሆነ ጊዜ ይፈጃል እንጂ ራሷ ታወራለች። ሴት ልጅ ሳትነካት ራሷ ትነግርሃለች እንጂ አስነካካ ያለፈ ታሪክ። ሶስተኛ፣ ብዙ ፈላጊ ሴቶች እንዳሉ አትናገር። ገባ? ብዙ ሴቶች ቴክስት ያደርጉልኛል፣ ብዙ ሴቶች ይደውሉልኛል፣ ብዙ ሴቶች መንገድ ላይ ሰላም ይሉኛል፣ ምናምን ሊያወሩኝ ይፈልጋሉ አትበል። ራስህን አታሞካሽ። ገባ? የሆነ በብዙ ሴቶች ተፈላጊ የሆንክ ወንድ ለመምሰል አትጣጣር። እንደ ሴት አወራኝ፣ አባቴ ሴት እኮ ነች እሷ። ይህን ስሜት ታውቀዋለች። አንድ ሴት ከቤቷ ወጣ የሆነ ቦታ ደርሳ እስክትመለስ ብዙ ወንዶች ይፈልጓታል፣ ስልኳን ይጠይቋታል። ስለዚህ ይህ ስሜት ብርቁ አይደለም። የሆነ እሷ ጋር ያለህን ዋጋ ጨምራለሁ ብለህ እንዳትቀንሰው። እንዲያንን ነገር አታውራው። ውድ ወንድ ስለራሱ አያወራም፣ ተግባሩ ይናገራል። ስለዚህ ስላንተ ተግባሪ ይናገር እንጂ አንተ አትቀባጥር። ገባ? አንድ ሰው ነው የምንለው ተግባሩን አይተን እንጂ በሚያወራውና በሚናገረው ነገር አይደለም። እንደዛ ስትል ሞር እሷ ጋር ቀለ ነው የምትታየው እንጂ ዋጋ አትሰጥህም። የሆነ ትማልልብኛለሽ ምናምን ብለህ እንዳታስብ። አራተኛና የመጨረሻው ይሄን እንዳታረግ። ኢቭን እሷ ብታረገው ራሱ ወሬውን አሳጥረው። ረዘም ያለ ወሲብ ተኮር ወሬ የሆነ ወሲብ ላይ ስለ ወሲብ ያው በወሬያችሁ ማለት እኮ ይነሳላ፣ ታወራላችሁ። ነገር ግን አይርዘም። የሆነ አታንዛዛው። ትንሽ ካወራች ወዲያው ወሬ ቀይር። አንተ ቀይር፣ እሷ ባትቀይር ራሱ ያኔ ቁጥብ መሆንህን ታያለች። ነገሮች ላይ የሆነ ያለነ አመለካከት ከቁም ነገር አንግል እንጂ የሆነ ወሲብ የማትፈልግ ወንድ መሆንህን ትረዳለች። ወሲብ ወሬ ላይ ሙጥኝ ብላ 24 ሰዓት ስለዛ የምታወራው ከሆነ ሴሰኛ ነህ ብላ እጥፍ ትላለች። ሴት ልጅ ለ5 ደቂቃ የሚፈልጋትን ወንድ አትፈልግም። በነገራችን ላይ የፈለገችውን ያህል ብታፈቅር የሆነ እንደዚህ አይነት ነገር ላይ የምትጨማለቅ ከሆነ እጥፍ ነው የምትለው። በቻልከው አቅም እነዚህን ነገሮችን አስተካክል። አታርጋቸው። በቃ መቼስ የላንተ አይከብድህም፣ ቀላል እኮ ናቸው። ግን ሴቶች ጋር ሲሆን ደግሞ በጣም ከባድ ነው የሚሆኑት። የሆነ ነገሮች ሂውጅ ሆኖ ነው የሚታያቸው። ስለዚህ እነዚህን ነገሮች እያደረግክ ከሆነ አቁም። የምር አቁም። የምታፈቅራትን ሴት በገዛ እጅ እንዳታጣት።